ሰርግ ላይ እኔ በአብዛኛው የሰርግ እንትን ብዙ አይደለም ማለት ሁሉም ቀን ያን ቀን ያለው ነገር ማታ ወይ በማግስቱ አይደገምም። ስትሄድ ሌላ ጊዜ እኮ ከወከው ነው የምትለው ታውቃለህ። ስትበላ አንድ ሌላ ጊዜ ድስት ጥርግ አድርጋ ዳንኤል ክብረት የሚባል አንድ የጻፈው መጽሐፍ ላይ አንድ ጽሑፍ አንብቤያለሁ። እግዚአብሔር ጋብቻን ሰጠ፣ ሰይጣን ደግሞ ሰርግን ሰጠ የሚል ጽሑፍ በጣም ተስማምቻለሁ። ይገርማችኋል። እግዚአብሔር የሰጠ ሴትየዋን ነው የምታገባበትን ቀን አይደለም የሰጠ ቬሎውን ድግሱን በእንትን ላይ ሆነ ሰርግ ላይ እኔ በአብዛኛው የሰርግ እንትን ብዙ አይደለም ማለት ሁሉም ቀን ያን ቀን ያለው ነገር ማታ ወይ በማግስቱ አይደገምም። ስትሄድ ሌላ ጊዜ እኮ ከወከው ነው የምትለው ታውቃለህ። ስትበላ አንድ ሌላ ጊዜ ድስት ጥርግ አድርጋ እሱ ብቻ አይደለም ሰውን ሁሉ ሰላም ይላሉ። ቀስ ይላሉ ሙሲቱ እና እኔ ሰርግ ላይ ያለ ነገር በጣም ናቹራል ሲሆን ጥሩ ነው። እንትን የተካበደ አዳራሹ ራሱ ዲኮሩ ይቅርታ የዲኮር ባለቤቶች እኔ እናንተን ቀጥተኛ እየተናገርኩ አይደለም፣ ግን እሱን ያስብና አንዳንድ ሰው ይዘጊ ይላል አቅ በጣም ብዙ ጮኝሞች የሚፈርሱት በዚህ ምክንያት ተያይዘዋል እኮ እኛም ናቸው ብለን አሸብሽበን ወገባችንን ለሆነ ቀን ስናዘጋጅ የሆነ ቀን አይ በቃ አራኮ መቅራቱን ሳይነግሩን አንዳንዶቹ ሌላ ጀምረው እንደገና ነክንል የባለፈው አቋ አይደለችም ብሏል ሰውየው። ሌላ ናት እኮ እቺ ቢያንስ ስትቀይሩ አትነግሩንም ወይ ነው? በጣም ከባድ መዘግየት አዘግይ ከተገኘች በኋላ በሰርጉ ምክንያት በቬሎ ምርጫ ምክንያት የሚጣሉ በቬሎ ምርጫ ምን ጉድ ነህ አንተ? ያን ቀን ብቻ ለምትለብሰው ቬሎ ምንድነሽ አንቺስ? ራሱ አልበም ለሚተርፍሽ ነገር ይሄ ሁሉ ስቃይ። ወዳጆቼ ሆይ የጋብቻን ዓለም አታዋርዱት በሰርግ። በዚህ ምክንያት በሰርግ ምክንያት እንደገና ደግሞ ቆይ ኑሮዬ ስራዬ ይላሉ። መብላት ያቆመች አይደል የምታገባው? እየበላች ነበረች ሳታገባትም ካገባህም በኋላ ያንኑ ትበላለች። አንተ ስታገባት ነው ወይ ወፍጮዋ መፍጨት የሚጀምረው? መጀመሪያም እየበላች ነው አይደለም? እናንተ እህቶች አዎ በሉ እንጂ እናንተ እህቶች መጀመሪያም እየበላችሁ እኮ ነው። ስታገባት የሚጀምር ያለ ነገር ይመስል